ሰላም ሰላም ውድና የተከበራችሁ የኔ እንቁ ፋሚሊዎች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እነሆ በአዲስ ቪዲዮ ካች ብያለሁኝ። እሱ ምንድነው ዛሬ የማሳያችሁ የሾርማ አሰራር ይሆናል ማለት ነው። እና እናንተም ደግሞ ሰብስክራይብ፣ ላይክ በማድረግ አስተያየታችሁን ደግሞ ኮሜንት ላይ በማስቀመጥ ይተባበሩ ዘንድ በአክብሮት ጠይቃለሁ። እና ውዶችዬ እዚህ ጋር በጣጥስ አለኝ ባጫጭሩ የተቆረጠ። እዚህ ጋር ደግሞ ቱም አለ። እዚህ ጋር ስዱር ድጃጅ አለኝ እንደምታዩት እንደዚህ አድርጌ ቆራርጬዋለሁ ማለት ነው። እና እዚህ ቱም የተጠቀምኩት ለምን መሰላችሁ ውዶችዬ? የኔ ሰዎች በነገራችን ላይ በሰል አይጠቀሙም እና በሰል ስለማይወዱ ወይም ሽንኩርት ማለት ነው። እና በቱም ነው የምሰራው ማለት ነው። ከዛም ውዶችዬ እንደዚህ ስጋዬን ጨምሬያለሁ። እዚህ ጋር በጣጥሴንም ደግሞ ገድላ ላይ ጨምሬያለሁ። ሲበስል የማሳያችሁ ይሆናል። ሽሁ ሀባይብ እንደዚህ ሆኗል። እንትኔ ስጋዬ እንደምታዩት ባህራት የምጨምረው ማጂና ፍልፍል አስዋድ ከሙን ብቻ ነው። ይሄን ነው የምጨምርበት ማለት ነው። ሾርማ ስሰራ የምጨምረው ፍልፍል አስዋድ ማጂ አንድ ሀባ አረኩበት፣ ስጋውን ብዙ ስለሆነ። ከዛ ከሙን በስ ሌላ አልጨምርም። እና ውዶቼ ዶሮዬ በስሏል፣ ስጋው በስሏል፣ በጣጥሴም በሳስሏል። እዚህ ጋር ሶስ ልሰራ ነው ለሾርማው ማለት ነው። ከላይ የማደርገው ሶስ እዚህ ጋር ጅብን ሙሰለሳት አለኝ፣ ጊሽጣ አለ፣ ከሊብ ጅብን ሳይን አለ እዚህ ጋር ማለት ነው። እና ወደ አሰራሩ ከዛ እንደዚህ ካደረኩ በኋላ ፈጨዋለሁ ማለት ነው። ሮት ሶሴም እንደዚህ ከዛ ስጋውንና በጣጥሱን እንደዚህ አድርጌ አቀላቅለዋለሁ ማለት ነው። ከዛ የፈጨሁትን ሶስ እዚህ ጋር በትንሹ አደርግበታለሁ ማለት ነው። ትንሽዬ ከቸብ አደርግበታለሁ እዚህ ጋር ትንሽ በስ ለጣዕሙ ማለት ነው። ከዛ እዚህ ካዋሃድኩት በኋላ ውዶቼ እዚህ ጋር እቃ ያዘጋጀሁት አለኝ እዚህ ጋር አደርገዋለሁ ማለት ነው። እዚህ ጋር የፈጨሁትን ሶስ አደርጋለሁ ማለት ነው። ቀጣይ ሹፉ ሀባይብ እንዴት አያችሁት? ሙያዬ እንዴት ነው? ኔክስት ወደ ፍሩን እንግዲህ ሀባይብ ዛሬ የሰራሁት ሾርማ ይሄን ይመስል ነበረ። ከወደዳችሁት ኮሜንታችሁን አስቀምጡልኝ። በተረፈ ደህና ሁኑልኝ። ወዳችኋለሁ።